ሰላም ሰላም ውድ ሀገሬ ልጆች እንዴት ናችሁ? ሁሉ ሰላም ነው? እግዚአብሔር ይመስገን። እንግዲህ ዛሬ በዶሮ መተናል፣ ተጠፋፍተናል። ያው እኔም ኢትዮጵያ ገብቼ ነው። ያው ኔትወርኩም አይገኝም፣ አይሰራም። በዛ ምክንያት ነው። እናንተ እንዴት ናችሁ? ሁሉ ሰላም ነው? እግዚአብሔር ይመስገን። እንግዲህ እኛ ኢትዮጵያን ያለነው ዛሬ በዶሮ ወጥ ወጥቻለሁ። ዛሬ በዚህ በሚያምር የዶሮ ወጥ አሰራር መጥቻለሁ። ዛሬ በዚህ መልኩ ዶሮዬን ሰርቼ ጨርሻለሁ። ወይ እንቁላሉ የገባ ነው። በተረፈ እንዴት ናችሁ? ሁሉ ሰላም ነው? እግዚአብሔር ይመስገን አለው። ዶሮዬን በዚህ መልኩ ሰራርቻለሁ። ዛሬ በዚህ መልኩ ዶሮ እንግዳ ነበረብኝ፣ የሚመጣ እንግዳ። ቆንጆዬ ዶሮ ሰራው። በዚህ መልኩ ዶሮዬን ጨራርሻለሁ። እናንተስ እንዴት ናችሁ? ሁሉ ሰላም ነው? እግዚአብሔር ይመስገን። እንግዲህ ቪዲዮን ከወደዳችሁት ላይክ፣ ኮሜንት፣ ሰብስክራይብ አድርጉኝ። አዳዲሶችም ላይክ ማድረግ እንዳትረሱ እና በጣም ደስ የሚል ዶሮ ነበር የሰራሁት እና በዚህ መልኩ ነው ዶሮዬን እየሰራሁት። እንግዶች ነበሩኝ። ያው ያረኩበት እኔ ያው የተወሰነ 10 እንቁላል ነው። ሁለቱ ፈርጦብኝ ነው 12 ነው የሚባለው አይደለ? በዚህ መልኩ በቅቤ ነው። ይሄ ዘይት እንዳይመስላችሁ ቆንጆዬ ቅቤ ነው እና በዚህ መልኩ ነው ዶሮዬን ዛሬ ሰርቼ የጨረስኩት እና ትወዱታላችሁ። አሰራሩን ከፈለጋችሁት ያው እንትን ላይ አስቀምጣለሁ እና ኮረሪማ ነው ቅመም የተጠቀምኩት። በጣም ደስ ይላል። ቆንጆ ሽታው ልነግራችሁ አልችልም። በጣም ነው እና ቅቤ ነው፣ በቅቤ የተሰራ ዶሮ ነው። በጣም ደስ በሚል ሁኔታ እና እውነቴን ነው የምላችሁ በጣም ነው የሚጣፍጠው። እናንተም ሞክሩት። ያው የሀገራችን ዶሮም ቢሆን ያው እኔ ዶሮ በብዛት ያው በቅቤ ነው መስራት የምወደው፣ በለጋ ቅቤ እና ሀገራችን እንግዲህ በዚህ መልኩ መተን ሀገራችን ላይ ደግሞ እንደዚህ ምግብ እየሰራን ነው እና በጣም ደስ የሚል ነው። ኩሽናይም ነው ይሄ ነው የሚመስለው። ይሄን ከውጭ ነው ማጂን ይዤ የመጣው ራሱ ከውጭ ነው ማጂም ይዤ የመጣሁት እና ምን ይመስላችኋል? አገር ቤት በጣም ኔትወርክ በጣም ችግር ነው። እንግዲህ በዚህ መልኩ እንግዲህ ዶሮዬን ሰርቻለሁ። እናንተም ቪዲዮን ከወደዳችሁት ደግሞ ላይክ፣ ኮሜንት፣ ሰብስክራይብ አድርጉ። በጣም ጠፍቻለሁ፣ አበረታቱኝ እና ስለምታዩ ደግሞ በጣም ወዳችኋለሁ። እንግዲህ በዚህ መልኩ ዶሮዬ በስሎልኝ አጥፍቼዋለሁ። የተወሰነ ያው እዚህ ኤሌክትሪክ ነው የምንጠቀመው። 5 ላይ አድርጌ ነበረ። በቃ ዶሮዬን አሁን 2 ላይ ነው ያደረኩት፣ ቀስ እያለ ከቅቤው ጋር እንዲዋሄድልኝ ማለት ነው እና በዚህ መልኩ ነው ዶሮዬን የጨረስኩት እና ቪዲዮን ከወደዳችሁት ላይክ፣ ኮሜንት፣ ሰብስክራይብ አድርጉኝ እና ውዶቼ ማሮቼ ወዳችኋለሁ። በተረፈ እንግዲህ በቪዲዮ በእንትን ደግሞ እንገናኛለን እና መልካም ሁኑልኝ እና እንዳትረሱ ሰብስክራይብ ማድረግ። አዳዲስ የሆናችሁ ሰብስክራይብ አድርጉኝ። እዚህ ጋር ደግሞ ይኸው ድስት አለኝ፣ ሸክላ ድስትም አለኝ። እዚህ ጋር ኢትዮጵያ ነው እንግዲህ የኢትዮጵያ ቤት ነው። ሸክላ ድስትም ለዓመት በዓል የሰራሁበት ዶሮ ነው። በጣም ደስ ይላል እላችኋለሁ እና ቻው፣ ሰላም ሁኑ። ስለምታዩ ደግሞ አመሰግናለሁ። ስለ ሁሉ ነገር እግዚአብሔር ይስጥልኝ።